ለመኪና ስትል ኩላሊት ሸጣ ሁለት እኮ ነው ያለኝ እንዴ ቀልድ ነው ማለት። ሰላም ቤተሰቦች እንዴት ናችሁ? ዛሬ በራሴ ዩቲዩብ ቻናል መጥቼላችኋለሁ። በራሴ ዩቲዩብ ቻናል የመጡበት የመጀመሪያው የፕራንክ ስራዬ ደግሞ በሳም ወይም ደግሞ በሃንቹ በኑላይ ድራማ በኑሐሚን ድራማ የምታውቋት ሳምሪን ፕራንክ አደርጋታለሁ። እና ምን መሰላችሁ ፕራንኩ መኪና ልገዛ ነው እላታለሁ። ያው ብር እንደሌለኝ ታውቃለች፣ ከየት አምጥታ ነው ማለት አይቀርም። እና ብር እንደሌለኝ ስለምታውቅ እዚህ ካመጣኋት በኋላ ከነዚህ መኪኖች አንዱን ልገዛ ነው እና የምገዛበት መንገድ ደግሞ ኩላሊትን ሽጬ ነው እላታለሁ። ሳም መኪና ትወዳለች እና ኩላሊትን ሽጠ መኪናውን ግዛ ትለኛለች፣ ወይም ደግሞ እየጠፈጠፈችኝ ከዚህ ግቢ ታስወጣኛለች። ምላሿን አብረን የምናየው ይሆናል። እናንተ ግን ያው ነገሩ ከባድ እንደሆነ አውቃለሁ። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ይሁኑ እስከ መጨረሻው ድረስ ሼር፣ ሰብስክራይብ እንዳይረሳ። እና አሁን ሳምን ሌላ ቦታ ነው የቀጠርኳት። ሌላ ቦታ ቀጥሬያት አውርቻት ምናምን እዛ ያለውን ነገር አልነግራትም። መኪና ልገዛ ነው የእውነት መኪና ልገዛ ነው ምናምን እላታለሁ። ከዛ እዚህ መጥቼ ካሳየኋት በኋላ ያው ብር ኬት አምጥተህ ነው ትለኛለች። ስለዚህ ኩላሊቴ ልሸጥ ነው ምናምን እላታለሁ። ስለዚህ ቤተሰብ እዚህ እንደሌለ ምናምን አድርጌ ነው የነገርኳት። አንቺ ነሽ የቅርቤ ሰው እና ዋስ ሆነሽ አንቺ እንድትፈርሚ ነው የምፈልገው ወረቀቱን። ሰውየው ካልፈረምክ እንትን ብሎኛል። ሰውየውን ደግሞ በብዙ ፕሮሰስ ነው ያገኘሁት እላታለሁ። የሳምን ሪአክሽን አብረን የምናየው ይሆናል ተመልካቾቻችን። እስከዛው ድረስ ግን አብራችሁኝ ቆዩ። ሰብስክራይብ ማድረግ እንዳይረሳ። ቀጣይ ቪዲዮ ላይ ሳምን ይዤላችሁ እመጣለሁ ማለት ነው። እኔ ማኮ እና ሲቀረሽ ራሱ መስሎኝ ነበር። እንደናንተ ቀጣይ ምቀረው ገርምሻል። በቡሊ መንገድ እያንሸራሸርኩሽ ነው የምልሽ። በጣም ሀገር አሳየኝ። ይሄ ሁሉ ከተማ ነው አጣፍ የጠራኝ ምንድን ነው? ሰርፕራይዝ ነው እውነት። ነግሬሽ የለ መኪናን ልገዛ እንደሆነ። ኧረ እባክህ የእውነት ነግሬሻለሁ። ባለፈው እያወራን አልነበር እንደ አንቺ እየቀለድኩ መስሎሽ ነው? እግዚአብሔር ኧረ ለአንቺ አይደለም ለራሴ ነው። ኧረ ማሴ በእናትህ አትቀልድ። እና የእውነት እየቀለድኩ አይደለም። ለመኪና ልገዛ ነው። አሁን የምገዛበት ቦታ ሂጂ የሆነ ያለውን ነገር አስይሻለሁ፣ ሁኔታውን ምናምን። ያው እግዚአብሔር እውነት የምሬን ነው። ቦታውን አስይሻለሁ። ያው መኪና ልገዛ እዚህ ጋር ካርኒክስ መኪና መሸጫ ውስጥ ነው። ታውቃለህ አንቺ ምን እንደምቀልደው እኮ መኪና ልገዛ። አዎ ላም BYD መኪና ነው ይሄ። ምን ይላል ካርኒክስ የመኪና መሸጫ እንዴ? አንግባ እንጂ እያመንሽኝ አይደለም እንዴ? ባይሆን ቦታ አውቀህ ልትለኝ ነው። አንቺ የቀለድኩ አይደለም። እንግባ እግዚአብሔር እንግባ ነው። ኧረ በእናትህ እንዳታስባለው ነው ይባላል። ያው እንግዲህ በመጨረሻ መኪና የምገዛበት ግቢ አምጥቼሻለሁ። ካርኒክስ የመኪና መሸጫ ይባላል ሀሳብ። እና ከነዚህ ከሚያማምሩ መኪናዎች የኔ መኪና ቺት BYD ነች። አላመንሽኝም ማስኮር እንደምትቀልድ እግዚአብሔር። አንቺ እኔ እንደዚህ እየቀለድኩ እዚህ ድረስ አመጣሻለሁ እንዴ ነው የምታስቢው? አንቺ ግን እንዴ ቆይ ከየት አምጥተህ ነው የምትገዛው? እሱን እነግርሻለሁ። ተረጋጊ። ግን መኪኖቹን ያቸው ለት አያማምሩ? በጣም ቢኖርሽ ግን የትኛው መኪና ነው የምትገዢው? ያ ራዳሩን ቅድም ያየ አረ ይሄ መኪና ይጋልቁ ሳትገዛ ጭራሽ ኦሬዲ እንደገዛሁት ቁጠሪ። ማለት ታውቂያለሽ መኪና እኔም አንቺም እንደምንወድ ታውቂያለሽ አይደል? ግን ምንም አላም ጭራሽ ነው ማለት ነው። ታውቂያለሽ አንቺ ይቅርብ ይሰውልሽ እና እነ ሲስተርም እነ ማዘር ነው እንደዚህ እንደሌሉ ነግሬሻለሁ። እና እውነቱን ስነግርሽ ይሄን ያገኘሁት በብዙ ፕሮሰስ ነው። እና ያው በጣም እንዴት ልበልሽ ብዙ ሰው የሚፈልገው እድል ነው። እና ይሄን ነገር ደግሞ ማንም አያውቅም ከኔና ካንቺ ውጭ። ምንድነው ማለት አንተ ምን ሰርተህ ነው? አራን ወንጀል ውስጥ ገባው እንዳት ስለምን ወንጀል ነው የምታሪው? ወንጀል ስለ ወንጀል ምናምን አይደለም። ይሄ ንገርሽ አይደለ ልትገዛ የምትችለው ምናምን አንተን እኮ በደንብ ነው የማውቀው። አዎ ታውቂኛለሽ፣ ግን እንደሆነ ተንገርሽ። አሁን ዋናው እዚህ ያመጡበት ጉዳይ ማለት ነው አንቺ ነሽ የቅርብ ሰው አይደለ? ነሽ አይደለም? እሺ አሁን ስለሆንኩ ማን የመጣሁት ግን ምንም አልገባኝም። እግዚአብሔር ይመስገን እኮ አንቺም ትገዣለሽ እኮ እኔ በፈለግሽ ንገርሽ። ይሄን እድል እንዲያመልጠኝ አልፈልግም። እና አንቺ በፈለግሽ ሰዓት ከጎንሽ ነኝ ታውቂያለሽ። የትኛው እኮ እኔም እኮ ከጎንሽ ነኝ። እኔ እንዲያውም እኮ ማገዝ ነገር ካለ እያልኩ ነበር እኮ። አሁን ግን የምታግዢ ያው ግዴታ አንድ ሰው ዋስ ሆኖ ሊፈርምልኝ ይገባል ተብያለሁ። ምንድነው እስር ቤት ነው ልትታሰር ነው? ምን አታስጨንቀኝ በእግዚአብሔር። ስለምን እስር ቤት ነው የምታወሪው? ምንድነው ዋስ ማን ነው? ለምንድነው የሚፈረመው? ይልሽ
ተረጋግተሽ እዛ ነግሻለሁ ብዬ እዛ ስላልተመቸኝ ነው እውነት ተረጋጊ ግን ከክፉ ነው ናት በቃ ታውቂያለሽ እኛ ኩይቹ ምናምን እየተለወጡ ነው መኪና እየገዙ ነው ምናምን እና ቢለወጡ አንተ ከየት አምጥተህ ነው የምትገዛው እኮ መለወጣችን እኮ ለኔም ላንቺም አሪፍ ነው ግን ይሄን ንገርሽ እኮ ደግሞ መኪና በመግዛት ብቻ አይደለም ለውጥ እሱን ታውቃለሽ እሱን አውቃለሁ ግን ደግሞ ንገርሽማ ታውቂያለሽ ያው ሰው ያቀናል ታክሲ ስንጋፋ ምናምን አንቺ ምንም ትሳቀቂያለሽ አይደለ እና እንደዚህ እያልኩ የሆነ ጊዜ ሳወራ የሆነ አንድ ሰው የሆነ ሰው አገናኘን እና ባለሀብት ነው እና ልታገባ ነው ያው ታምልሽ ልታሰራ እሱ ማሪፍ ነው እና ምንድን ነው እሺ አታስጨንቀኝ በእግዚአብሔር ከነገርከኝ ንገረኝ እነግርሻለሁ አትጨነቂ ምንድን ነው መኪኖቹ እንዴት ናቸው እኔ አንድ ይዤ እወጣለሁ አንቺም በቃ እውነቱን ንገርሽ ስሚ ምንም ነገር እንዳትይሽ በቃ እኔ 100% አምኜ ያደረኩበት ነገር ነውና ግዴታ እውነት አትፍሪ ኖርማል ነገር ነው አይደለም እንደዚህ ነገር ውስጥ እንደማልገባ ታውቂያለሽ አንቺ ይኸውልሽ እኔ ጉዳዩን ጨርሼ ነበር በቃ ሙሉ ግዴታ ዋስ ያስፈልጋል ስላሉኝና ካንቺ በሌላ ደግሞ ማንንም አይቀርበኝም ታውቂያለሽ እና በቃ ይህ ታውቂያለሽ እኔ ብዙ ጊዜ እንደውም እንደቀል እየነገርኩ ነግርሻለሁ አይደለ ምንድነው ያው የሰውየው ልጅ ልጁ እና አንዱ ኩላሊቱ ፌል አድርጓል እና እኔ ደግሞ ታውቂኛለሽ ምን ጤነኛ ነኝ ሁለቱም ኩላሊት ይሰራል እንዴ እየቀለድክ መሆን አለበት ማለት እውነቴን ነው ለምን እንደቀልድ በእንደዚህ ነቀል በቀልድ እዚህ ድረስ አመጣለሁ እንዴ ዘው እየቀለድክ ነው ለመኪና ስትል ኩላሊት ሲሸጥ ነው እንዴ ሁለት እኮ ነው ያለኝ እንዴ ቀልድ ነው ማለት አንተ አማል እንዴ ስሚ ቀልድ ቢሆን እኔ ዛል ነግርሽም እና ሌላ ነገር አንፈልግም ኩላሊት ከመሸጥ እንዴ የምረን ነው ማለት እኔ እውነት የምሬን ነው ይሄን እንገርሽማ ሁለቱ ፊል አላለቀም ስለዚህ በአንድ እግዚአብሔርን አልሰማም እንደዛ አይነቀል እንዴ ነው የምታስበው አንተ ራስህ ያጣ መኪና ነዳሽ አንቺ ምን መኪና እንደምፈልግ ታውቂያለሽ እና ብንፈልግስ እና ምን ችግር አለ ባንድ ኩላሊት ብኖር እንዴ ቀልድ ነው አይደል ምን አሰ በእግዚአብሔር እየቀለድኩ ነው በለኝ እንደዛ አይነት ቀልድ ደግሞ አትቀልድ እንዴ አንቺ ቢካልሽ ሌላ ዋስ የሚሆነኝ ሰው እኮ በብር መፈለግ ይችላል አንቺ እንዴ አንተ ታመህ መኪና መንዳት ነው የምትፈልገው እየሞትክ ነው የምትነዳው ለምን ነው የምታመመው እንዴ ስትኖር እኮ ነው የምትነዳው አይደል ስትኖር እኮ ነው መኪና የሚኖርህ ሻውኒ መጨረሻ ዋስቱኛል አይፈርምም አልሆንም አትሸጥም ሲጀመር ማንም ሰው ዳንተ ዋስ አይሆናት እንዴ አሞልዴ አትሸጥም እኔ ኖሬ እግዚአብሔርን አትሸጥም እግዚአብሔርን እናያለን ቆይ በቃ እንደዚህ ነው የምትይው እስቲ እግዚአብሔርን ምን ችግር አለው አስፈኝ አንቺ ደግሞ እንዴ ለምን ቀልዶሽ ለምን ቀልድ በስንት መከራ እኮ ነው ያገኘው ለምን ነው ቀልድ በዚህ ቀልዳለሁ እንዴ እና ምንድን ነው እያደረክ ያለው ልክ ነው ብርን ፈልግ ካልከኝ እኔ አጣለሁ ከየት ነው የምፈልግ ብድርም ቢሆን የትም ቢሆን ፈልጋለሁ ነው ከፈልከኝ ያለ አስፈላጊ ከሆነ እንዴ በጣም ከነፍስ በላይ እኮ አይደለም መኪና ነፍስ ነው ባክሽ ከነፍስ በላይ ነው ጤነኛ አይደለም ምን አሰይ ደህና ነህ አሞሃል እግዚአብሔርን ደህና አይደለም ልክ አይደለም እግዚአብሔር አንቺ ነሽ ያመመሽ እኔ በስንት መከራ ለምን ያገኙትን ድል ያስመለጥሽኛል እንዴ እኔ ያመንኩ አይደለም አንተ ነህ እንደዚህ የምታወራው ምን ነፍቶ ነው ቆይ ምንድን ነው እንከው እነሱ በጣም ነው የምትገርሚው ግን አዎ ገርማለሁ ልሽጥ መቼም አትለኝም አሁን እሸጣለሁ እንዴ ምን አሰይ ስነ ስርዓት ያዝ እግዚአብሔርን እየተናደድኩኝ ቀልድ በቃኝ ከዚህ በላይ ስታስጠላ እግዚአብሔርን ምንድን ነው አሳምኝሻለሁ ግን ልክ አይደለም ሲጀመር አላሳመንኩሽም አሳምኝሻለሁ ተረጋጊ በቃ አንተ ምን አይነት ቀልድ ነው ግን የምትቀልደው እግዚአብሔር አንቺ 10 ብር ወሰድሽ እንዴ ብድር እፈልጋለሁ ምን አውጪ ትለኝ እኮ የለኝም
ትችላለሽ አንቺ የምር ሲስተር ነሽ ነው በጣም ጸዴ ነሽ ነው በጣም ነው የምታስጠላው እግዚአብሔርን እና አንቺ መጨረሻም ፕራንኩ እንዴት ነበረ? በጣም የሚያስደነግጥ ፕራንክ። እኔ ሲጀምር ፕራንክ ተደርጌ አላውቅም። ዛሬ ግን አገኘኝ። እችላለሁ ነው የምልሽ። ግን እንደዚህ አይነት ቀልድ አትቀልድ። እውነት ሽጦ ነው የምር ሽጦ አገዛ። ለምን ጠይቀኛለህ? እኔ እምቢ ብዬ እንደዚህ አይነት ጥያቄ ይጠየቃል? አይጠየቅም። አይ ግን የምር እንዴት ነበር? በጣም እውነት እግዚአብሔርን ደንግጬ ነበር እንዴ አንተ የምርን መሰለኝ። ደግሞ አውቃለሁ ፍላጎትህን ነው። ከዛ የምር በቃ ልጅ የትኛው እንደገረመኝ ታውቂያለሽ? ብር አንፈልግም ነው እስቲ ፈልጊው። ከዛ እኔ ደግሞ ብድር ላበድር ፈልጋለሁ፣ ብር ፈልጋለሁ። ስንት ብድር እንዳልመለስኩ ስገባኝ እኔ በውስጤ ብድር እንትን ባለችልኝ በሰረሰችልኝ። አነት ግን በዚህ አጋጣሚ እኔ ማንንም በጣም ነው መኪና የምንወደውና ስለዚህ ግዙልኝ ወገን። እቺ በፊታችሁ የቆመች ወጣት መኪና ትፈልጋለች። የስፌትም ይሁን አይዲ ክራሽ አለባት የስፌትም ይሁን ብቻ መኪና አነት እና ጋይስ ሰብስክራይብ ማድረግ እንዳይረሳ። ይሄንን የሚያምር ቦታ ቀረጻ ቦታ የተባበሩን ካርኒክስ የመኪና መስጫዎችን ደግሞ በጣም ነው የምናመሰግናቸው። አንቺ ስንገባ ራሱ አላመንሽም ነበር፣ እየጎተትኩ ነው ያስገባሽ። አላመንኩም እስካሁን ድረስ እኔ በጣም እየገረመኝ ነው ያለው። እውነት በመጨረሻም የደበረኝ ነገር ምን እንደሆነ ታውቂያለሽ? ገብተን አንድ መኪና ሳንገዛ ሞታ እንገዛለን። እውነት ኔክስት ቪዲዮ ላይ እየነዳን ነው የምታገኙ እና እንደዛ ነው እላችኋለሁ። ብቻ በዛውም ደግሞ የሚገርም ፎቶ አንስቼሻለሁ በቃ እና ፖስት ላይ ጠብቁ እና ሰብስክራይብ አድርጉ በያቸው መጨረሻል። ይሄን ቪዲዮ ላይክ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ይሁኑ እና እቺ የደወሏ ምልክት በመጫን የኛ ቤተሰብ ይሁኑ። እናመሰግናለን በጣም። ይመቻችሁ በቃ